ሰላም ቤተሰቡ ምን ሰላም አለ። ተቃጠልን እኮ ተቃጠልን አይገልጸውም። ሁላችንም ተቃጠልን። እውነት ከአቅማችን በላይ የሆነ ነገር ነው የገጠመን። እንግዲህ መቼስ ምን ይደረጋል። ዛሬ እየተጨቃጨቁም ቢሆን ለብቻቸው በመምጣታቸው እጅግ በጣም ደስ ብሎኛል። ምክንያቱም እኛ የምንፈልገው እንደዚህ ብቻቸውን መጥተው ችግሮቻቸውን ተነጋግረው በሰላም እንዲፈቱ ነው የምንፈልገው። ነገር ግን እውነት ለመናገር አይኖ ሀይሚ ተናዳለች፣ በጣም ተናዳለች። አግሬሲቭ ሆና ነው የምታወራው። ቡርኬ ለማስረዳት ቢሞክርም ማዳመጥ አልፈለገችም። እንዳትነካይ ምናምን እያለችው ነው። ያው እኛ ሴቶች ታውቃላችሁ፣ የሁላችንም የሴቶች ባህሪ ነው ባይዘው። ይሄ እሷ ላይ ያለ ብቻ ሳይሆን እኛ ሴቶች ይሆናላ አንዳንድ ጊዜ መሸነፍን አንፈልግም። በቃ ይሄ ነገር እንለፍ ብለን የምናልፈው ነገር አይኖርም። በተለይ ደግሞ በጣም የሚወዱን ወንዶች ወይም ደግሞ ባሎች ካሉን ባል ካለን ለማለት ነው። ባሎች ስል ብዙ ባሎች ለአንድ ሴት ተመኝቼ ሳይሆን ባል በጣም የሚወዳት ሴት ካለች ወይም ደግሞ የሚወዳችሁ ፍቅረኛ ካለ ያው ትጨማለቃላችሁ እና ላይ ካላ መሸነፍን እንደማይጨክን ስለምናቅ መሸነፍን አምነን አንቀበልም። ይሄ ሁሉም ሴት ላይ ያለ ነውና ሀይሚ ላይ የምትፈርዱ ካላችሁ ፕሊስ ከሀይሚ ላይ እንዳትፈርዱ።